በአዲስ አበባ ሀገረ ስብከት የጉልሌ ጽርሐ አርያም ቅዱስ ሩፋኤል ቤተክርስቲያን ባለፈው አንድ ዓመት ውስጥ የሰራቸውን የልማት ስራዎች አጠናቆ የካቲት 1 ቀን 2018 ዓ.ም በብፁዕ አቡነ ሕርያቆስ የአዲስ አበባና የሃዲያ ስልጤ አህጉረ ስብከት ሊቀ ጳጳስ አስመረቀ። የጽርሐ አርያም ቅዱስ ሩፋኤል ቤተክርስቲያን የሊቃውንት መፍለቂያ ሰፋፊ የወንጌል አገልግሎት የሚካሄድበት ታሪካዊ ቦታ ሲሆን በመዲናችን በአዲስ አበባ ካሉት ገዳማትና አድባራት በመንፈሳዊ አገልግሎት በግንባር ቀደምትነት የሚጠቀስ ሲሆን ደብሩ የልማት ስራዎችንም በአጭር ጊዜ ውስጥ ሰርቶ ማስመረቁ ይታወቃል። የጽርሐ አርያም ቅዱስ ሩፋኤል ቤተክርስቲያን የተሰራውን ልማት ቅጥረ ግቢውን ለመንፈሳዊ አገልግሎት የሚመች አድርጎ መገንባት፣ ምዕመናን የሚያስቀድሱበት መጠለያ በመስራት በአንድ ዓመት ጊዜ ውስጥ ተሰርቶ መጠናቀቁ በጋራ ተግባብቶና ተናቦ ከመስራት የተነሳ የተገኘ ውጤት መሆኑን የገለጹት የደብሩ ልማት ኮሚቴ ሰብሳቢ አቶ አማረ መኮንን አያይዘውም የደብሩ ስብከተ ወንጌል ከልማት ኮሚቴው ጋር በመሆን ያደረጉት አስተዋጽኦ እጅግ ከፍተኛ ድርሻ የሚይዝ መሆኑን ገልጸዋል። በተለይም ለልማቱ መሳካት አስተዋጽኦ ያደረጉት መጋቢ አዲስ ቀሲስ ትጉህ መሐሪ ምዕመናንን በማስተባበር በዘማሪ ክብካብ ስርጉ በተዘጋጀው የዘማሪ አልበም በሀገር ውስጥና በውጭ ያሉ የቅዱስ ሩፋኤል ልጆች ባለሀብቶችና ምዕመናን ላደረጉት አስተዋጽኦ ምስጋናቸውን አቅርበዋል። የተቀዱትን ስራዎች ለመስራት ከአካባቢው ምዕመናን ከባለ ሀብቶች ውጪ ከሀገር ከሚገኙ የቅዱስ ሩፋኤል ወዳጆች በቀጥታ በገንዘብ የተሰበሰበና በአይነት የተሰጠ እንዲሁም ከልማት ኮሚቴው አባላት የተደረገ ሙያዊ አስተዋጽኦ በተጨማሪም የአካባቢው ሰው በጉልበት በነፃ የሰጠው አገልግሎት ተሰልቶ ከ55 ሚሊዮን ብር በላይ ወጪ ተደርጓል። ከዋናው መግቢያ በር ውጪ የሚገኘው 500 ካሬ የሚሆን የአስፋልት ስራ በመንግስት ድጋፍ የተሰራ ሲሆን ግምታዊ ወጪውን 1,200,000 ብር ይገመታል። ብፁዕ አባታችን በመጨረሻ ሶስት ሰዎችን እንዳመሰግን ይፈቀድልኝ። በቁጥር 1 የደብራችን ሰበካ ጉባኤ ምክትል ሊቀመንበር ኢንጂነር ዲያቆን ዮሐንስ በርናባስ እንደ ልማት ኮሚቴ አንድም ቀን ቅሬታ ያለበት ውይይት እንዳይኖር በማድረግ በፍቅር ጀምረን በፍቅር እንድንጨርስ ከፍተኛውን ድርሻ ስለወሰዱ ታላቅ ምስጋና እናቀርባለን። የእኛ ስራ በስኬት እንዲጠናቀቅ ጉልህ አስተዋጽኦ ካደረጉልን ውስጥ የደብራችንን ስብከተ ወንጌል ኃላፊ መጋቢ አዲስ ትጉህ መሐሪን አለማመስገን ንፉግነት ነው። በዛች ጊዜ በጀመርነው ወቅት ባጆቻችንን በሆንበት ሰዓት የማትረሳ ወቅት ነበረችና በሳቸው ጥረት እንደ ምክንያት የሆነችን ዘማሪ ክብካብ ስርግው የፍላሽ ሽያጯንና በአገር ውስጥ በእኛው ደብር በማድረጓ ሙሉ ገቢውን ለልማት ኮሚቴው በመስጠቷ ያን መነሻ በማድረግ በመላው ዓለም የሚገኙትን የደብሩን ተወላጆች በማነጋገር ማህበር እንዲመሰረቱ በማድረግ ብዙም ውይይትና ትምህርት በመስጠት ለዛሬ ብቻ ሳይሆን ለወደፊትም የደብሩ የጀርባ አጥንት እንዲሆኑና አስተማማኝ አጋር በማድረግ የማይተካ ሚና በመጫወታቸው አስተማማኝ የገቢ ምንጭ የሆኑን አባት ስለሆኑ ኮሚቴው ከፍተኛ ምስጋና ያቀርባል። ብፁዕ አቡነ ሕርያቆስ የአዲስ አበባና ሃዲያ ስልጤ አህጉረ ስብከት ሊቀ ጳጳስ የተሰራውን የልማት ስራ ተዘዋውረው ጎብኝተው ባርከው መርቀዋል። ብፁዕነታቸው ባስተላለፈው መልእክት የዚህን ታሪካዊና ጥንታዊ ቤተክርስቲያን የልማት ስራ እንዲሰሩ ቅጥረ ግቢውንም ለመንፈሳዊ አገልግሎት ምቹ እንዲሆን በማድረግ የድካማችሁን ፍሬ በማየታችሁ እንኳን ደስ አላችሁ ብለዋል። ብፁዕነታቸው የአዲስ አበባ ሀገረ ስብከትም ባለው አገልግሎት ከደብሩ ጋር በመሆን ወደፊት በሚሰሩ ስራዎች ድጋፍ ያደርጋል ሲሉ አባታዊ መልእክታቸውን አስተላልፈዋል። ለዚህም ስራ የተሳተፉ በርካታ ምዕመናን በአገር ውስጥም በውጭም ያሉትን ሲመሰገኑ ሰምተናል። የስራው ኃላፊ የሆኑት መጋቤ ብሉይ ወይንም መልአከ አርያም ፈቃደ ሥላሴ ከልጆቻቸው ጋር በመሆን እንዲህ አይነት ያማረ የተዋበ ስራ በመስራታቸው እናመሰግናቸዋለን። የክፍለ ከተማው ስራ አስኪያጅ፣ ሌሎችም ሰራተኞች፣ መጋቤ ሰናያት የቻለው ማለቴ ነው። ሁሉንም ቅድም ሲመሰገኑ ስለሰማን ሁሉንም እናመሰግናለን። እግዚአብሔር ይስጥልን። በፍቅር የምትመሩ የደብሩ ማህበረ ካህናት ሁላችሁም የሰንበት ትምህርት ቤት ተማሪዎችም እናመሰግናችኋለን። የተሰሩ የተጠናቀቁ ስራዎች አይተናል። ተሰርተው ደግሞ ለመጠናቀቅ ጫፍ ላይ የደረሱ ስራዎችንም አይተናል። በተጨማሪ ደግሞ
መሰረታቸው የተቆፈረ የሰንበት ትምህርት ቤት የነገው ትውልድ የነገው ሀገር ተረካቢ ህፃናት የሚማሩበት ትልቅ መካነ ትምህርት የሰንበት ትምህርት ቤት የመማሪያ አዳራሽና ልዩ ልዩ ቢሮዎች ተጀምረው አይተናልና ሁላችሁም ምእመናን በመረባረብ ለዚህ አገልግሎት አስተዋጽኦ እንድታደርጉ እያሳሰብን የአዲስ አበባ ሀገረ ስብከትም ባለው አገልግሎት ከደብሩ ጋር በመሆን ማንኛውንም ስራ እንደሚደግፍ በአክብሮት ለመግለጽ እወዳለሁ። በመርሃ ግብሩ ላይ አስተዋጽኦ ላደረጉ አካላት በብፁዕ አቡነ ሕርያቆስ ስጦታና ሽልማት ተበርክቶላቸዋል።